ስሙ ይባረክ። በእውነት ታላቅ አምላክ ነው ያለን። ሊመለክ ይገባዋል። በእውነት ሊመለክ ይገባዋል። ዛሬ የምንማረው ስለ ረሃብና ጥማት ነው። የምግብ ረሃብና ጥማት አይደለም፣ መንፈሳዊ ረሃብና ጥማት። እስቲ ትንሽ እንጸልይ። እግዚአብሔር አባት ሆይ ስምህ ይባረክ። በእውነት እናመሰግንሃለን፣ እናመልክሃለን። አንተ ብሩክ አምላክ ነህ። ብናመሰግንህ በፍጹም አይበቃም አባ፣ ብዙ ነው ያደረክልን። እግዚአብሔር አባት ሆይ አሁን ደግሞ የመገለጥና የጥበብን መንፈስ ስጠን። በእውነት ካንተ የሆነ ረሃብና ጥማት ይለቀቅልን። መንፈስ ቅዱስ እውነተኛው አስተማሪ አንተ ብቻ ነህ እኮ ለእያንዳንዳችን እንዲገባን አድርገህ የምትተረጉመው። ስለዚህ በአሁን ሰዓት እጠይቃለሁ እያንዳንዳችን እንዲገባን አድርግ፣ በጌታ በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር ስሙ ይባረክ። ሁል ጊዜ ቤተክርስቲያን ስንመጣ ተዘጋጅተን መምጣት በጣም ጥሩ ነው። እኔ ድሮ አላቅም ነበር፣ ዝም ብዬ ነው ቤተክርስቲያን የሚሄደው። በኋላ ግን ቀስ በቀስ ገባኝ። ራሴን አዘጋጅቼ ነው መሄድ ያለብኝ ቤተክርስቲያን እና ወላ አምልኮም ሆነ ትምህርቱ ወይ ሰበካው ሲመጣ በቀላሉ መቀበል ይቻላል። ለምን? ተዘጋጅቼ ስለምሄድ እና ስራዬ ብዬ እጸልይ ነበር። ለዚሁ እግዚአብሔር ዛሬ ስሄድ እኔ መቀበል ፈልጋለሁ እያልኩና እግዚአብሔር በእውነት ረዳኝ። ሁሉ ጊዜ እንደሱ ማድረግ ጥሩ ነው። የምታደርጉ ከሆነ ቀጥሉ። ረሃብና ጥማት ለእግዚአብሔርና ለመንፈሳዊ ነገሮች እውነተኛ የሆነ ረሃብና ጥማት ከሌለ የእግዚአብሔር መንግስት የሚሰጠውን ቤኔፊትስ ልበለው መቀበል አይቻልም። ሳንቀበለው ሳንጠቀምበት ነው የምንሞተው። ይታያችሁ፣ አንድ ስራ ስትገቡ ቤኔፊትሱን ይነግሯችኋል። ይሄ ነው ተብሎ ይነገራል እና በሚያስፈልጋችሁ ጊዜ ሄዳችሁ ያንን ካልጠየቃችሁ አታገኙትም። ብዙዎቻችን እንደሱ ነው የምንኖረው ያለው። እግዚአብሔር ብዙ ነገር ሰጥቶናል፣ ጌታ ኢየሱስ ክርስቶስን ስለተቀበልን ብቻ። ግን ስለማናቃቸውም አንደኛ፣ ሁለተኛ ደግሞ አቀባበሉንም አናቀው። እኔ አላወቅኩትም። በረሃብና በጥማት መሆኑን አላወቅኩም ነበር። ለብዙ አመት ነው የምነግራችሁ። እኔ ጌታን የተቀበልኩት በ13 አመቴ ነው። በመንፈስ ቅዱስ የተሞላሁት በ13 አመቴ ነው። እንግዲህ ከ13 አመት ጀምሮ ምንም ነገር አላወቅኩም እስከ ፕሮባብሊ 50 አመት እስከሚሞላኝ። አሁን ነው ነገሮች እየተገለጡልኝ የመጡት። የእግዚአብሔር መንግስት የሚያቀርበውን ለመጠቀም ዋና ትልቁ ቁልፉ ረሃብና ጥማት ነው። ለተራብነውና ለተጠማነው ነገሮች ብቻ ነው መልሱን የምናገኘው። ካልተራብን ካልተጠማን ለዛ ነገር አናገኘውም ወገኖች። ኤፌሶን 1:3 እንደዚህ ይላል፣ በሰማያዊው ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። በሰማያዊው ስፍራ በመንፈሳዊ በረከት
ተባርከናል አልቋል በክርስቶስ አንዳንዶቻችን ምን እንደሆነ እንኳን አናውቅም ምንድነው የመንፈሳዊ በረከት መንፈሳዊ በረከቶች እግዚአብሔር መንግስት ውስጥ ብቻ ነው የሚገኙት ውጭ አይደለም በጣም ብዙ ነገር አለ መንፈሳዊ በረከት ውስጥ ግን እኔ በሶስት ከፍየው እንደው የሚጠቅመንን የመሰለኝን ነው የጻፍኩት ከዚህ የበለጠ ነው እነማን ናቸው እነዚህ መንፈሳዊ በረከቶች መጀመሪያው የክርስቶስ ፍቅር ነው የክርስቶስ ፍቅር ምን ማለት ነው በክርስቶስ ፍቅር ውስጥ ጸጋው አለ ደህንነት አለ ጤንነት ነፃነት ሀብት ክብር ኃይል ጥበብ ዕውቀት እና በእውነት የእግዚአብሔር መገኘት አለ ወገኖች Lord help me የእግዚአብሔር መገኘት ወይ ህልውናው ምን ሲባል እንሰማለን አይደለም እኔ ከዛ የበለጠ ነው ማወቅ የፈለኩት ምንድነው የምትገኘው እንዴት ነው የምትገኘው እፈልጋለሁ ና አንዳንድ ነገር ሳይ እንዲሁ እንኳን ሳይ ወዲያውኑ በመንፈስ ፒክ እንዳደረገው ያደርገኛልና እግዚአብሔር ተገኘ ይኸው እዚህ ያለው ዋው ማለት እንግዲህ ልክ ወንድሜን እንደማየው ወንድሜን እንደምነካው እንደማነጋግረው ነው የሚሆነው እግዚአብሔር አዎን ወገኖቼ እስቲ የእውነት ረሃብና ጥማት ውስጥ ግቡ እፈልጋለሁ ማነህ ራስህን ግለጥልኝ ይገልጣል የክርስቶስ ፍቅር መንፈስ መጽሐፍ ቅዱስ በክርስቶስ ፍቅር እንድናድግ ይጠይቃል ምንድነው ይሄ ኤፌሶን 3 ቁጥር 16 እስከ 19 እንደዚህ ይላል በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈስ በኩል ኃይል እንዲሰጣችሁ እጸልያለሁ አለና ቁጥር 18 ይኸው ማለት በእምነት ክርስቶስ በልባችሁ እንዲያድር ነው ደግሞ ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ ርዝመቱ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ ነው ምንድነው የምትለኝ እግዚአብሔር እኔን ማወቅ ፈልጋለሁ ምንድነው የክርስቶስ ፍቅር ስፋቱ ምንድነው ርዝመቱ ምንድነው ከፍታው ምንድነው ጥልቀቱ ምንድነው እንዲገባኝ ፈልጋለሁ አባቴ ሆይ ለምንድነው ማወቅ ያለብኝ ይሄኛው መሆኑ ገብቶኛል የክርስቶስ ፍቅር ውስጥ ደህንነት እንዳለ ቅድም ዘረዘርኩላችሁ ሁሉ ነገር እንዳለ ገብቶኛል እዚህ ጋር ስመጣ ደግሞ የክርስቶስን ፍቅር ስፋቱን ርዝመቱን ምንድነው ሎርድ ፈልጋለሁ ይሁንት ፈልጋለሁ ገና እዛ ቦታ በደንብ አልገባሁም ፈልጋለሁ አሳየኝ ከዛ የሚቀጥለውን ሳነበው ዋው ነው ያልኩት
እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የእግዚአብሔርን ፍቅር ታውቁ ዘንድ አለ። ወገኖች የክርስቶስ ፍቅር የእውነት ሲገባን በእግዚአብሔር መንፈስ እንሞላለን። ሙላቱ በደንብ ይሰማናል፣ በደንብ እናውቀዋለን። እዛ ቦታ ሲደረስ ስለምንም ነገር ግድ አይሰጣቸው። ይሄ የምንሮጠው ለዚህ ምድር የምንሮጠው ራሳችን የሚዞረው አንዳንዱ ሰው እኮ 3-4 ስራ ነው የሚሰራው እና እሑድ ጊዜም የለውም ጌታን ለማምለክ፣ ግን ክርስቲያን ነኝ። እኔ ምንም አይደንቀኝም ለመሰላችሁ እዚህ ነገር ላይ በጣም ስለፈለኩት ማነ እኔ ላውቅ እፈልጋለሁ። እግዚአብሔር አባት ሆይ ኢየሱስ ማነ ራስህን ግለጥልኝ። መንፈስ ቅዱስ ራስህን ግለጥልኝ። አሁን ይህንን ስላችሁ በአንድ ቀን በሁለት ቀን ጸሎት አይደለም። የእውነት ረሃብና ጥማት ውስጥ ሲገባ ራሱን ይገልጣል። ወገኖች አሁን ይህንን ስነግራችሁ ዋው ይህንን እዚህ ድረስ ደርሳለች እንዳትሉ፣ አልደረስኩም ገና። ኦኬ የእግዚአብሔር ድምፅ ልዩ ነው። የኢየሱስ ድምፅ ልዩ ነው። የመንፈስ ቅዱስ ድምፅ ልዩ ነው። ሶስቱም ሊያናግሩን ይፈልጋሉ። ዋው በጣም ነው። ረሃብና ጥማት ለእግዚአብሔር ሲኖር እግዚአብሔር ራሱን ይከፍታል። ኢየሱስ ራሱን ይከፍታል። መንፈስ ቅዱስ ራሱን ይከፍታል። ሃሌሉያ። ሁለተኛው ምንድነው? የመንፈሳዊ በረከት መንፈስ ቅዱስና የመንፈስ ቅዱስ ስጦታዎች ናቸው። የመንፈስ ቅዱስ ስጦታዎች ወገኖች ምን ይመስለኝ ነበረ? የመንፈስ ቅዱስ ስጦታ እግዚአብሔር ወይ መንፈስ ቅዱስ እንደፈለገው ነው የሚሰጠው እንጂ እኛ ለዛ መጸለይ የለብንም። ይህንን አይነት ትምህርት ሰምቼ ነበረ እና እኔ አላወኩም። እኔ በጣም የፈለኩት የነበረው የእምነት ስጦታ እንዲሰጠኝ ፈልጌ ነበረ፣ እጸልይ ነበረ፣ ግን አልሰጠኝም። በኋላ ነው የገባኝ የመንፈስ ቅዱስ ስጦታ በሚያስፈልገኝ ጊዜ እንደሚሰጠኝ ተገለጠልኝ። ሃሌሉያ። የእውነት እግዚአብሔር ጋር ስንጠጋ በረሃብና በጥማት ነገሮች ይገለጡልናል። የእውነት ይገለጣሉ። መንፈስ ቅዱስ የእግዚአብሔር መንፈስ የሆነው የክርስቶስ መንፈስ፣ የእውነት መንፈስ፣ የጥበብ መንፈስ፣ አስተማሪያችን፣ አማካሪያችን ተሰጥቶናል። እኛ የመንፈስ ቅዱስ ቤተ መቅደሶች ነን። ይሄ እግዚአብሔር በረከት ለእኛ የተሰጠን ነው። እግዚአብሔር ስሙ ይባረክ። የአሮጌው ኪዳን ላይ እኮ እኔ አሮጌው ነው የምለው አሮጌው ኪዳን ላይ የነበሩት መጀመሪያ ነገር አሽከሮች ነበሩ፣ ልጆች አልነበሩም። ስለዚህ መንፈስ ቅዱስ በሚያስፈልግበት ጊዜ ብቻ ነበር ላያቸው ላይ የሚወርደው። አንድ ያንን ነገር ከፈጸመ በኋላ ይነሳል። እኛ ግን ሁል
ጊዜ ውስጣችን አለ መንፈስ ቅዱስ ሁሉ ጊዜ ወገኖች እንደው ቢገባን እኮ የእውነት ቢገባን እኮ መንፈስ ቅዱስ ውስጣችን እንዳለ ማንንም አንፈልግም እሱም ብቻ ማናገር ነው እሱስ ነው ያለው አንድ ሰማኪ እንዳለ ለምንድነው ወደ ላይ የምታዩት እንዴ ጎንበስ ተብሎ አይደለም የሚጸልየው አሉ ጎንበስ ለምን መሰላል መንፈስ ቅዱስ ውስጥ አለ እሱን ነው የምታናገረው ብሏል እውነቱን ነው መንፈስ ቅዱስ ሁሉ ጊዜ አለ ሊያስተምረን ይፈልጋል ሊያነጋግረን ይፈልጋል ሊያሳየን ይፈልጋል ወገኖች ሶስተኛው ሮሜ 14 ቁጥር 17 ላይ ምን ይላል የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ነው እንጂ የመብልና የመጠጥ ጉዳይ አይደለም ማለት እኔና እናንተ እግዚአብሔር መንግስት ውስጥ ያለነው ስለዚህ በሰላም በደስታ በጽድቅነት መኖር ያለብን ብዙዎች አማኞች እንደሱ አይደለም የሚኖሩት ሰላም እንኳን የላቸውም ሁሉ ጊዜ ችግር ነው ሁሉ ጊዜ ጭንቀት ነው ሁሉ ጊዜ ፍርሃት ነው እግዚአብሔር መንፈስ ውስጤ የኖረ እንዴት አድርጌ ነው ያንን የሰይጣንን ስራ ማሰላስለው ወይ በጅና አታውቂም ይሄ እኮ እንደው እኔ ወድጄ አይደለም እኮ የፕሮብሌም ሲመጣን እኮ ፕሮብሌም ሁሌ ይመጣል ወገኖች እኛን ግን አሸናፊዎች አድርጎናል በርሱ እንዳትረሱ በራሳችን አይደለም በእኛ ምንም ነገር ማድረግ አንችልም ዜሮ በክርስቶስ ግን አሸናፊዎች ተደርገናል በርሱ ነው ኑሩ የተባለው ምን ማለት ነው ይሄም በርሱ መኖር በቃሉ ዞሮ ዘነን ቃሉ ጋር ነው ወገኖች በቃሉ ኑሩ ቃሉ የሚለውን አድርጉ ነው የሚለን እነዚህ መንፈሳዊ በረከቶችን ለመቀበልና ለመጠቀም ረሃብና ጥማት ያስፈልጋል እንደዚህ ብሎ ምናልባት የበለጠ የሚገባል ይመስለኛል የእግዚአብሔር መንግስት ውስጥ የምንራበውና የምንጠማው ነገሮች ብቻ ነው የምናገኘው ማቴዎስ 5 ቁጥር 6 ላይ እንደዚህ ይላል ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይሄ ብፁዓን የሚለው ቃል በግሪክ ማካሪዮስ ይባላል ብዙ ጊዜ የአስተማሪዎች የግሪክን እንዲህ ይላል የዕብራይስጡ እንዲህ ይላል የሚሉበት ዋና ምክንያቱ አዲስ ኪዳን በመጀመሪያ የተጻፈው በግሪክ ቋንቋ ስለሆነ መሰረታዊ የሆነውን ትርጉም ለማግኘት በግድ መመልከት አለብን እሱን ስለዚህ ምን አለ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይሄ ብፁዓን የሚለው ቃል ደስተኛ የበለጸገ እድለኛ የሚቀናበት ሞገስ የሚታይበት ጸጋ የተገለጠለት ማለት ነው አስቡት ጽድቅን የሚራቡና የሚጠሙ ደስተኛ የበለጸጉ እድለኛ የሚቀናባቸው ሞገስ የሚታይባቸው ጸጋ የተገለጠላቸው ናቸው ያብቻ አይደለም ይጠግባሉና ሃሌሉያ እግዚአብሔር ይመስገን ለእግዚአብሔርና ለመንፈሳዊ ነገሮች መራብና መጠማት ምን ማለት ነው ምን ማለት ነው መራብና መጠማት ረሃብና ጥማት ለመንፈሳዊ ነገር ነው የምናገረው ኦኬ ረሃብና ጥማት በጣም
በጣም ያን ነገር ስንፈልገው ማለት ነው። መንፈሳዊ ነገሩን ከመፈለግ የተነሳ በዛ ነገር ኮንሱምድ ስንሆን ቀልድ አይደለም። ኢየሱስ የ12 ዓመት ልጅ ሆኖ እናትና አባቱ ሳክሪፋይስ ለማድረግ ይዘውት ሄዱ ኢየሩሳሌም። ሳክሪፋይስ ካደረጉ በኋላ የተከተላቸው መስሏቸው መንገድ ከሄዱ በኋላ ዞር ሲሉ የለም። የት ገባ ብለው ወደ ኋላ ተመለሱ። እሱ እዛው ቤተ መቅደሱ ውስጥ ሆኖ ያነጋግራል እና መቼም እናት ናት ደንግጣ ጠየቀችው። ስንፈልግህ ነበር፣ የት ነበርክ ስትለው ተመልከቱ ያላት። ለምን ፈለጋችሁኝ? በአባቴ ቤት መገኘት እንደሚገባኝ አላወቃችሁምን? ይሄ ፓሽን ትራንስሌሽን የሚለው ባይብል በጣም ቆንጆ አድርጎ አቅርቦታል። ይሄንን ከአባቴ ጋራ ኮንሱምድ እንደሆንኩኝ አታውቁምን? እኔ በአባቴ ኮንሱምድ ሆኛለሁ። ሉቃስ 3:21 እና 22 ላይ ደግሞ እንደዚህ አለ። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅን ከሰማይ መጣ። አሁንም the passion translation ብትመለከቱት ምን ይላል? በጸሎት መንፈስ ኮንሱምድ ሆኖ ነበር አለ። ምንድነው ምላችሁ? ጌታ ኢየሱስ በጣም ለአባቱ ከመራቡና ከመጠማቱ የተነሳ በጸሎት መንፈስ ኮንሱምድ ሆኖ ነበር። ረሃብና ጥማት ማለት በጣም ያን ነገር መፈለግ፣ በዛ ነገር ኮንሱምድ መሆን ማለት ነው። ረሃብና ጥማት ማለት ያን ነገር ለማግኘት የሚያስፈልገውን ነገሮች በሙሉ ማድረግ፣ እንደውም ከዛም በላይ ማድረግ ማለት ነው። የመንፈሳዊ ነገሮችን በረከቶችን ለማግኘት ማወቅ አለብን አይደለም? ለማወቅ ማንበብ አለብን፣ ማጥናት አለብን፣ ማዳመጥ አለብን። የዛሬ 30 ዓመት ምናልባት 30 ዓመት ይሆናል በጣም ተራብኩኝ ለእግዚአብሔር። የት እንደምሄድ ነው ግራ አይገባኝ። እውነቴን ነው የምላችሁ። ማንን ላነጋግር? ፓስተሩን ሄጄ ሳናግረው ኦኬ ሌትስ ፕሬይ ይጸልይልኛል። እኔ ምንም አልጠገብኩም። እግዚአብሔርን እፈልገዋለሁ። ያን ቢጸልይልኝ ይሄን ቢጸልይ ግራ ገባኝ። በኋላ አንድ ቀን አንድ ሰው ተጋብዞ መጣ። ሲሰብክ በጣም ወደድኩት። ይሄ ሰውዬ ነው ማነጋገር ያለብኝ አልኩ። ሄድኩና ፓስተሩን ዩዥዋሊ አሰምብሊ ኦፍ ጋድ ሰው ሲጋብዙ አንድ ሳምንት ነው የሚሆነው ኮንፈረንስ እና ሄጄ ምን አልኩት፣ ፓስተር ይሄን ሰውዬ አንድ ቀን እኔ ቤት ላብላለህ ምሳ አልኩት። ስለዚህ yes አለኝ። እሺ አላ ጋበዝኩትና መጣ። ከበላ በኋላ ጥያቄ አለኝ አልኩት። እኔ ሲንስር ሆኜ ነው ወገኖች። ሄድኩኝና I'm so hungry and thirsty for God አልኩት። Oh that's good አለ። that's good. Okay ይህችን መልስ ገና እንትን አለ። ኦኬ ምን ማድረግ ነው ያለብኝ? አነባለሁ መጽሐፍ ቅዱስን አነባለሁ፣ አጠናለሁ፣ የበለጠ እራባለሁ።
እና ነገርኩት እኔ ሌላ ነገር ነው የምፈልገው አንዳንዴ አላውቀውም አልኩት ምን እንደምፈልግ ግን እግዚአብሔርን ነው የምፈልገው ዝም ብሎ አየኝና ትከሻዬን መታ አደረገና keep on doing it keep on እንዴት እንደተናደድኩት ዳንተማ ምግብ ባልሰራው ነበር ያልኩት እና ሄደ እውነቱን ልንገራችሁ that was the right answer ከጊዜ በኋላ ነው የገባኝ ለምን በጣም ፈልገዋለሁ አለቅሳለሁ እጮሃለሁ ምንድነው ራስን ግለጥልኝ የበለጠ ራብ ጀመረ የበለጠ ጥማ ጀመረ እንደው አንዳንድ ሰው ሳይ ከኔ ተሻሉ ቀስ ብዬ አንዳንድ ጥያቄ መጠየቅ ጀመርኩኝ እንዴት ነው የምትጸልዩት ምናልባት ነው ጸሎቴ ልክ እንዳልሆነ ደግሞ ስላጥና ብዬ ነው ምንድነው የምትሉት እግዚአብሔርን በቃ የሚያስፈልገንን ነገር እንጠይቃለን አሉኝ የኔ እሱ አይደለም እኔ ገንዘብ አልፈለኩም እሱን ነው የፈለኩት የት ነህ ራስን ግለጥልኝ ላቅ እፈልጋለሁ እኔ ይሄንን ረሃብና ጥማት ሳትስፋይ አድርገኝ the more እንደሱ ስጸልይ እንደገና more hunger and thirst more and more ምን በቃ end የሌለበት ግን እኔ በዛው ለካ ያደኩ ነበር አላወቅኩትም በሰዓት በምንም መንገድ አላወቅኩትም የተራቡና የተጠሙ ሰዎች እግዚአብሔርን የሚያደርገውን ለማየት ችሎታ ይሰጣቸዋል ይሄ ነው ደስ የሚለው እግዚአብሔር አዳዲስ ነገሮችን እንኳን ቢያመጣ ብዙ ጊዜ ሰዎች ይደነግጣሉ ከልምምዳቸው ውጪ ከሆነ ያን ነገር መቀበል አይፈልጉም ግን ለተራበና ለተጠማ ሰው በውስጥ አይኖቹ ነው የሚያየው በውስጥ ጆሮቹ ነው የሚሰማው ስለዚህ አይደንቀው እንደውም ይገባበታል እዛ ውስጥ ይገባል እግዚአብሔር ይመስገን ረሃብና ጥማት ማለት ቀንም ሌሊትም ስለዛ ነገር ማሰብ ማለም መፈለግ ማለት ነው ትዝ ይላችኋል ፍቅር የያዘን ጊዜ ልጆች ሆነን ነው የምላችሁ የ15 ዓመት የ17 ማይ ምግብ ሁሉ አልበላንም እንግዲህ እናንተን አላቅም የራሴን ላውራ መሰል እሱን ነው በቃ ማሰብ ምንም ነቁ የሚናገረው ሁሉ በቃ ይጣፍጣል የማይረባ ነገር እኮ በቃ እሱ ነው የሚታየው ጠዋትም እሱ ነው ማታም እሱ ነው ሌሊትም እሱ ነው እህትና ማቾቹ እናወራለን ስለወደድነው ሰው ረሃብና ጥማት እንደሱ ነው የሚያደርገው ስለሱ ነው ማውራት የምንፈልገው በቃ አንተ ብቻ አንዳንዴ ባሌ ምን ይለኝ ነበር ምን ያረክሽ ነው ሁልጊዜ ታወሪያለሽ ምንድነው የምታወሪው እኔ ከእግዚአብሔር ጋር ነው ማወራው እኔ በቃ ፈልጋለሁ ነው ምልህ ከዛ ነው ጸሎቴን ደግሞ መቀየር አለብኝ አልኩ ፈልጋለሁ ግን ለውጠኝ አንተ እንደምትፈልገኝ ለውጠኝ ምንድነው የምትፈልገው ደግሞ ትንሽ ቆይና ምን ነው ዝም አልከኝ እግዚአብሔር አባቶ እኔ መስማት ፈልጋለሁ ምንድነው ልክ
ጸጥ ስል ጮኬ ምን ብዬ ጨርሼ ጸጥ ስል መናገር ይጀምራል። ስሙ ይባረክ። የረሃብና የጥማት ውጤቶች በእውነት ለእግዚአብሔር ስንራብ ስንጠማ ለውጠኝ የፈለከውን አድርግ ስፔሲፊክ የሆነ እንትን ካላችሁ የመንፈሳዊ ነገር የምትፈልጉት ለምሳሌ እኔ እግዚአብሔርን ወርሺፕ ማድረግ በጣም ፈለኩኝ በጣም ግን የፈለኩት ያ ወርሺፕ በእውነት ከሱ ጋር የሚያገናኘኝ ነው የፈለኩት መዝሙር እና አልችልም ብያቸዋለሁ እኔ በመዝሙር አልገባም መንፈስ ዓለም ውስጥ ስለማላቅ ብዙ ጊዜ ደሙን በመጠቀም ነው መንፈስ ዓለም የምገባው እና ፈልጋለሁ ወርሺፕ ማድረግ እኮ ፈልጋለሁ እግዚአብሔር አብ ከልቤ ነው የምፈልገው ይሄንን አልኩት ግን አንተ እንደምትፈልገው አድርገኝ እንደዚህ ያለ ጥያቄ ስትጠይቁት ገጭ ነው የሚለው ምን አለኝ ለምን ስለ አምባሻው አታመሰግኝም አለኝ አምባሻው በኋላ ትዝ ሲለኝ አንድ ቀን ጠዋት ሻይ እንደ ኢትዮጵያ በቅመም በምን አፈላውና ወይ በዚህ አምባሻ ቢኖረኝ እኮ ይሄ ሻይ እንዴት ይጣፍጥ ነበር ብዬ የለኝም አምባሻ ዝም ብዬ ሻውን ጠጣሁት ከዛ እንዲት ሴት መጣ የሌላ ሰው አድራሻ ለመጠየቅ ነበር የመጣችው እና ሰጠኋት ከዛ ባይብላኝ ሄደች ከሁለት ሶስት ደቂቃ በኋላ ተመልሳ መጣ በሩን አንኳኳች ስከፍተው ትኩስ አምባሻ ግማሽ ይዛ ለዛችኛው አልወስድ ነበረ ግማሹን ግን ተሰማኝ ልቤ ውስጥ ኧረ እግዚአብሔር ነው ተናገረሽ አንቺ ብዬ አመጣው ለሌላ ሻይ አፍልቼ በላው ግን ለመናገር ተመስገን ያልኩ ብቻ መስሎኛል እና አመስግኝ ሲለኝ ሎርድ አላመሰግንኩም በመጀመሪያ ይቅር በለኝ ብዬ አመሰግናለሁ እግዚአብሔር አባቱ ስላምባሻው አመሰግናለሁ በኋላ አያችሁ ልክ ከመንፈስ ቅዱስ ጋር ስትገናኙ ከቅባቱ ጋር ያስታውሳችኋል አልጠየቅሽውም እኮ ስላምባሻ አለኝ እሱን የሰጠሽ ስለፈለግሽ ያንን አይቶ እሱ አላካት ሰጠኝ በሱ በጣም ሳመሰግነው አሁን ሌላ ነገር ሲያስታውሰኝ ሌላ ነገር ከልጅነቴ ጀምሮ ይመጣ ጀመረ አይምሮ ውስጥ እሱን አንስቼ ሳመሰግን ያንን አንስቼ ሳመሰግን አንድ ቦታ ጋር ደረስኩ ሁሌ እንደዚህ ብዬ ነው ማስረዳው ምን ጋር ደረስኩ መስላችሁ ለምሳሌ አንድ ትልቅ ሬዘርቮ ብትወስዱ በውሃ ተሞላ ያንን በሆነ ብረት ትልቅ ብረት መጥቶ ቢመታ ቡድስ ብሎ ውሃው ፓፓ ያለ ነው የሚወጣው አይደለም ልክ እንደዛ ነው የሆነ ነገር ከዚህ ውስጥ ይወጣል አንዴ ጮሃለሁ አንዴ አመሰግናለሁ አንዴ መሬት ላይ ነኝ አንዴ እነሳለሁ ግን ደስ ብሎኝ ነው አለቅሳለሁ ምን እላለሁ ከዛ ይሳርፍ ይህ እውነተኛ አምልኮ ነው አለኝ ለካ ይሄ ነው አልኩኝ ቃል አመሰግናለሁ በማግስቱ እግዚአብሔር አባቱ እስላም ባሻው አመሰግናለሁ ለማለት እኔ ዛውስ መግባት ነው የፈለኩት አምባሻውን አነሳው አመሰግናለሁ ከዛ ሌላውን ገባሁን ባላ ካሊፎርኒያ አንድ ሰው ነበረ አሁን ሞቷል አንድ ፓስተር እሱ ጋር በአመት ሄድ ነበርና ይሄንን ተናገርኩኝ ያምባሻውን ባላ ስናገር አንዲት ሴትዮ ዝም ብላ ቁጭ ብላ ትሰማኛለች ባላ ጸልይላታለሁ ብዬ ካለቀ በኋላ ሄድኩና ጸልይኩላት ስትነግረኝ ልጄ ድራግ ላይ ነው ምናምን አለችና በጣም እሰቃያለሁ ሁለት ወንዶች ልጆች አሏት አንዱ ድራግ ላይ ነው አንደኛው ደግሞ በሽተኛ ነው አለች ባሏ ትቷት ሄዷል እና
በሚቀጥለው አመት ሲሄድ ፓስተሩ ማአት አምባሻ አስጋግሮ ትልቅ ጠረጴዛ ላይ ተቆልሏል። ምን ይሄው አምባሻ አሁን ደግሞ የበለጠ አመስግኝ ተባልኩኝ። ኤኒዌይ በሱ ስቀን ሴትዮዋ መጣችና ምስክርነት አለኝ አለች። ስሙ የእግዚአብሔርን ስራ ነው የምነግራችሁ። እሺ መስክሪ ተባለች። ምንድነው እሱ? ቨርጂኒያ ያን ታስተምረናለች። እውነተኛ ወርሺፕ ውስጥ የገባችው እንደዚህ ነው ብላ ስለ አምባሻው ተናገረች። እኔ አለች ልጄ ድራግ መውሰድ ብቻ ሳይሆን ድራግም ይሸጣል እና ሁሉ ጊዜ አለች ማታ ማታ ፖሊስ እንደሚመጣ ሆኜ ነው አለች የምጠብቀው። አሁን በቃ አሰሩት ወይም ገደሉት እያልኩኝ ያለታ ማታ ግን በምስጋና ማሸነፍ ይቻላልም ብላ አስተምራ ነበር አለች። የቤቴ ኩኝና አለች ቁጭ ብዬ ሳስበው ምን ላመሰግነው ይችላል አልኩኝ አለ። ምን ለራሴ ህይወቴ በጣም መጥፎ ነው አለች። ባሏ እንደዛ ይደበድባን ነበር። ከዛ ጥሏት ሄደ ምናምን ግራ ገባኝ አለች። በኋላ እግዚአብሔር አባት ወይ ለቨርጂኒያ ያንን አምባሻ ስለሰጣት አመሰግናለሁ ዝም ብያለች። ሳመሰግን አምባሻውን እያልኩኝ ሳመሰግን ከ15 ቀን በኋላ እንደው የእግዚአብሔርን ደግነት ነው የምነግራችሁ። ከ15 ቀን በኋላ ጠዋት ቸርች ለመሄድ ቁርሷን ስትሰራ መጣና ማም ለኔም ቁርስ ስሪልኝ አላት። ለምን ካንቺ ጋር እመጣለሁ። ደንግጫለች። ምን ለምቀጠየቁት ደሞ አልመጣም ይላል ብያለች። ቁርሱን ዘራውና ሰጠሁት በላ። ቸርች ሄድናለች። አዳምጣለች፣ አመለከም አለች። ከወጣም በኋላ መኪናው ሲገባ ምን ሆነ አልኩት አለች። ዝም ብለለኔ የመጣ ወይስ አንድ ነገር ሆኗል? አልነገርኩሽም 15 ቀን የዛሬ 15 ቀን አላት። አስቡት የዛሬ 15 ቀን እንደለመድኩት ድራጌን ለምሸጥ ስወጣ አንድ ሰው መጣና መሰከረልኝ። ከዛ ወሰዱኝና አንድ ቦታ ጸለዩልኝ እና እኔ ድራግ የሚባል ከእንግዲህ ወዲያ አልወስድም ብሎ አላት። እና በጣም ተደስታ በኋላ የሚቀጥለው አመት ሲሄድ ያው ደህና ነው አለች። ስራ ይዟል ብላ አለች። ምንድነው የተራባችሁት? ምንድነው ከእግዚአብሔር የምትፈልጉት? እሱን ለማወቅ ነው ወገኖች። የእውነት ካላወቅነው መጸለይ እንኳን አይቻልም። ለምን? የእውነቱ እምነት የሚመጣው እኮ ስናውቀው ነው። ማን ነው ይሄ እግዚአብሔር? ማን ነው ይሄ ኢየሱስ? ምንድነው ያደረገልኝ? መንፈስ ቅዱስ ማን ነው? እንዴት ነው የሚሰራው? እኔ አሁን ስለገባኝ የመንፈስ ቅዱስ ነገር ምንም ነገር ይምጣብኝ መንፈስ ቅዱስ አነጋግረዋለሁ። ንገረኝ፣ ምንድነው ማድረግ ያለብኝ? ትላንትና ሳስቃቸው ነበር። የልጄ ቤት ከነባሏ እቃው በየቦታው ወገኖች ሲገባ ቦክስ አለ ምን አለ። በዛ ላይ ልጅ አላቸው። እዛ ስገባ ራሴን ነው የሚያመኝ እና ለአግዛቸዋለሁ እንጥረገው ስላቸው ኖ እኛንን የምንሰራው ባሏ ይብሳል። እሱ ነው የሰው ስራ አይጥመው። ምንድነው ማድረግ ያለብኝ አልኩኝ። ምንድነው? ልጄን ጠብቂ ተብዬ ልጃቸውን እየጠበቁላቸው እነሱ ስራ ሄደው መንፈስ ቅዱስ አንተ እርዳኝ፣ ጸሎቱን አንተ ታውቅበታለህ ብዬ መጸለይ ጀመርኩኝ። በዛ ቤት ላይ ተናገርኩበት። የቆሻሻ መንፈስ ተንሳያልኩኝ። አንዳንድ ቀን ከክሪስማስ በፊት መጡና ክሪስማስ እኛ ቤት ነው የሚሆነው አሉ። ሪሊ እንደዛ ሆኖ ሰው ሊመጣ አልኳት። ስላግዘኝ ነው እንጠርገዋለን። ውሸት ይመስላል። ለምን? ስንት
ጊዜ እንደዛ ሆኖ ነው ያየሁት። a day before Christmas ለክሪስማስ ኢቭ በደንብ ተጠርጎ በጣም ቆንጆ ሆኖ አገኘሁት። ወገኖች እኔ ያየሁት ምን አይነት ኃይል እንዳለን ነው። ያ ኃይል ውስጣችን አለ ወገኖች፣ ማናቸውንም ነገር ለመለወጥ። ግን ከሱ ጋር ተስማምተን ነው መጸለይ ያለብን። የራሳችንን ቃል አንወርውር። ምንድነው ውጤቱ? የእውነት ረሃብና ጥማት ሲመጣ የመጀመሪያው ነገር ኖቲስ የምታረጉት የጸሎት ህይወታችሁ ይለወጣል። ኮምፕሊትሊ ይለወጣል። ለመንፈሳዊ ነገሮች ስንራብ ስንጠማ እርካታ የለውም። የበለጠ እንራባለን፣ የበለጠ እንጠማለን። ግን በጣም ሴንሲቲቭ እንሆናለን ለመንፈስ ቅዱስ። ጸሎታችን ይቀየራል። የጸሎት ሌቭላችን እያደገ ይሄዳል። ይሄ እግዚአብሔርን ከሩቅ ሳየው የነበረውን አሁን በእውነት አጠገቤ እንደሆነ አውቀዋለሁ። እኔ ጋር ነህ፣ ምንም ነገር አልሆንም። እኔ ብቻዬን ነው የምኖረው። ለአንድ ሰው ያ ቤት ትልቅ ነው፣ ግን እዛ ውስጥ ነኝ ያለሁት። እንደ ድሮ ቢሆን ኖሮ ፈራ ነበር፣ አሁን አልፈራም። ለምን አውቃለሁ? የእውነቴን ነው የምላችሁ። እግዚአብሔር ምስክሬ ነው። ያው እሱ ፊት ለፊት ነው የምናገረው። የቤቴ ስሆን እኔ ሪላክስድ ነኝ። ትንሽ መብራት አድርጌ ነው ቁጭ የምለውና ልጆቼ ይጮሃሉ። ምን ሆነሽ ነው መብራቱን ለምን አታበሪም ይሉኝ። እኔ አይታየኝም እላቸዋለሁ። ምን በራ አልበራ እኔ ግድ የለኝም። እናንተ ከፈለጋችሁ አብሩት። ለምን ፎከሴን ሁል ጊዜ እሱ ላይ ማድረግ ነው የምፈልገው። አልፈልግም እኔ ላይ በቃ አልፈልግም። የበለጠ እንዳቀው የበለጠ ምንድነው የምትለኝ? ሴንሲቲቭ መሆን እፈልጋለሁ። ምንድነው የምትለው? ሆሊ ስፒሪት የምትነግረኝ ነገር አለ። ቁጭ ካልኩኝ ዝም ብዬ የምታስተምረኝ ነገር አለ መንፈስ ቅዱስ። እና አዳምጣለሁ፣ በጣም አዳምጣለሁ። ይሄን ነው የምላችሁ። የጸሎት ህይወት ይለውጣል። ረሃብና ጥማት ብዙ ክርስቲያኖች የጸሎት ህይወታቸው የማያድግበት እንደውም አንዳንዴ ድርቅ የሚልበት ምክንያት ለመንፈሳዊ ነገሮችና ለእግዚአብሔር ስለማይራቡና ስለማይጠሙ ነው። ከተራብን ከተጠማን ነገሮች ይቀይራሉ። ልክ እዛው ሲገባ መንፈስ ቅዱስ እንዴት መጸለይ እንዳለብን ይረዳናል። ያ ብቻ አይደለም፣ ነገሮችን ይገልጥልናል። በዚህ ጉዳይ ጸልይ፣ በዚህ ጉዳይ ጸልይ እያለ እግዚአብሔር ይመስገን። ሌላስ ብዙ ከማሰብና ከማለም ከመፈለግ የተነሳ ነው ድምፁን ለመስማት የምንጠባበቀው። በሁሉ ነገር ውስጥ በዚህ ነገር ይናገረኝ ይሆናል በማለት ያን ነገር ሴንሲቲቭ ሆነን እናዳምጣለን። ቤተክርስቲያን ውስጥ ከመጣችሁም ሴንሲቲቭ ነው የምትሆኑ። ሰዎች ሲያነጋግሯችሁም በደንብ መስማት ትጀምራላችሁ። ለምን? በዛ ሰው ውስጥ ሆኖ መንፈስ ቅዱስ ሊናገር ይችላል። እግዚአብሔር ስሙ ይባረክ። ወገኖች ይህን ሁሉ መነግራችሁ የእውነተኛ ራብና ጥማት ውስጥ እንድትገቡ ነው። ለእግዚአብሔር ለመንፈሳዊ ነገሮች እንራብ እንጠማ። ያለዛ ይሄ የሰጠንን በሙሉ ሳንጠቀምበት ሳንደሰትበት ነው የምንሞተው። ራብና ጥማት በመንፈስና በአይምሮ ውስጥ እግዚአብሔርን ትልቅ
ትልቅ ሆኖ እንድናየው ያደርገናል። ያ ትህትና ነው። ለምን እኔ አውቃለሁ የሚለውን ነገር እንተወዋለን። አንተ ነህ የምታውቀው፣ አንተ ነህ ትልቅ፣ አንተ ትልቅ ነህ። ልጅነት ብቻ ሳይሆን አሽከርህ ነኝ፣ እንደፈለገ አርገኝ የሚለው ጋር ይደረሳል። እዛ ጋር ስትደርሱ ደግሞ ማይ እግዚአብሔር ደግነት፣ እሱ ደግሞ አይ አሽከሪ አይደለሽም ልጄ ነሽ የሚለው በኃይል ውስጥ ይሰማል። እኔ እግዚአብሔር ልጅ ነኝ፣ እኔ እግዚአብሔር ልጅ ነኝ። አንዳንድ ሰዎች እንደዚህ ሲባል ምንድነው እንደዚህ ጉራ ነገር ይመስላቸዋል። የፈለጋችሁትን ብላችሁ ጥሩት፣ ጉራ ሆነ whatever። እኔ የእግዚአብሔር ልጅ ነኝ፣ እናንተም የእግዚአብሔር ልጆች ናችሁ። ያው እውነት መሆን አለበት። የእግዚአብሔር ልጅ ከሆንኩኝ አባቴን በፈለኩ ሰዓት እየገባሁ ማነጋገር እችላለሁ። ማነጋገር እኔ ብቻ አይደለሁም ማናገረው፣ እሱን ማዳመጠዋለሁ። ምንድነው የምትለኝ? ወገኖች ዝም ብለን አንለፍልጥ። ነው አንዳንዴ ብትለፈልፉት ኦኬ። ግን ብዙ ጊዜ ቁጭ ብላችሁ በልሳን ከጸለያችሁ በኋላ ምን ትላለህ? አባ መንፈስ ቅዱስ ምን ታስተምረኛለህ? ዛሬ የምትነግረኝ ነገር አለ? እሱ ሁልጊዜ ሊነግረን ይፈልጋል። ምንድነው የምትፈልገው? ሃሌሉያ። ረሃብና ጥማት ክርስቶስን የመምሰል ፍላጎት ያሳድራል። ገላትያ 4:19 ላይ ቅዱስ ጳውሎስ እንዲህ አላቸው። ገላትያ 4:19 ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምጥ ይዞኛል አለ። የእውነት ስንራብለት ክርስቶስን መምሰል ነው የምንፈልገው። ክርስቶስ ነው የኛ ምሳሌ፣ ያደረገውን ማድረግ እንፈልጋለን። ረሃብና ጥማት ለምድራዊ ነገሮች እንዳንጨነቅ ይረዳናል። ግድም አይሰጠን ስለምድር ነገር። ይሄ የሥጋ ምኞት፣ አይን አምሮትና የኑሮ ትምክህት ስሜት አይሰጠን። ለምን? አሁን ወደ እሱ ጋር ተጠግተናል። እሱን እየመሰልን ነው የምንሄደው። እሱን እየመሰልን ስንሄድ የእግዚአብሔር መንግስት የሚፈልገውን ነገር ነው የምናደርገው እንጂ በዚህ ዓለም ነገር ተጨንቀን ተይዘን አይደለም ውጭ የምንለው። ረሃብና ጥማት የእግዚአብሔርን መገኘት ያመጣል። ይህንን መዝሙር ላይ የተጻፈውን በጣም ወደዋለሁ። ብዙ ጊዜ ጸልየዋለሁ። ብዙ ነገር ይነግረኛል ይሄ ነገር። መዝሙር 42 ቁጥር 1 ቁጥር 2 እና 7 ተመልከቱ ምን እንዳለ። ዋላ የምንጭ ውሃ እንደምትናፍቅ አምላክ ሆይ ነፍሴም እንዲሁ አንተን ትናፍቃለች። የእውነት ትናፍቃለች ነፍሳችሁ? ትናፍቃለች። የእውነት ከናፈቀች ይሄ እንደ ጻፈው ነው የምንሆነው። ቁጥር 2 ነፍሴ አምላክን ሕያው አምላክን ተጠማች። መቼ ደርሼ ነው የአምላኬን ፊት የማየው? መቼ ነው ሞቼ የማይህ? በዛሬ ጊዜ ብዙ ሰው ሞት ሲባል ገና ይፈራሉ። ቶሎ በኢየሱስም ነው የሚሉት።
ኖ ስትወዱት በጣም ስትፈልጉት እሱም ማየት ነው የምትፈልጉት። ስለዚህ ሞትም አያስፈራም። ሞትም አያስፈራም። ኦ ጋድ እኔ በእግዚአብሔር ፊት ነው የምነግራችሁ። አገልግሎት ባይኖርብኝ እኔ ዛሬም ብሞት ደስታዬ ነው። በጣም እፈልገዋለሁ። ወይኔ ቨርጂናል እንዴት ነው እንደዚህ የሆንሽው? ምን አድርገሽ ነው ይሉኛል አንዳንዴ። አንዳንድ ግሩፕ ላይ ስንጸልይ ምን ስንል ተራቡለት፣ ተጠሙለት፣ ሌላ ነገር የለው። የተራብነውና የተጠማነውን ነገሮች ብቻ ነው የምናገኘው። ኦኬ፣ ስንቶቻችሁ መራብና መጠማት ትፈልጋላችሁ? እሰይ፣ እግዚአብሔር ይመስገን። ኦኬ፣ ዝም ብሎ ነው ይሄ ራብና ጥማት የሚመጣው? አይደለም፣ አይደለም። የመጀመሪያው ነገር ማድረግ ያለብን እግዚአብሔርን መጠየቅ አለብን። ራብና ጥማት ስጠኝ፣ እኔ ላንተ መራብ እፈልጋለሁ፣ መጠማት እፈልጋለሁ። ወገኖች እያንዳንዳችን ለእግዚአብሔር መንግስት የምንሰራው ስራ አለ። ፑልፒት ብቻ አይደለም አገልግሎት። ኖ የምንሰራው ስራዎች አሉ። እሱን ሳንሰራ መሞት አንፈልግም። ስለዚህ እግዚአብሔር አባት ሆይ ረሃብና ጥማትን ስጠኝ። ልራብልህ፣ አንተ ለመንፈሳዊ ነገሮች ልራብ፣ ልጠማ። ከልብ ከሆነ የምትጸልዩት ይሰጣችኋል፣ ይሰጣችኋል። ሃሌሉያ። ምን አለ ዮሐንስ 15:5 ላይ እኮ ያለ እኔ ምንም ልታደርጉ አትችሉም ተብሏል። ስለዚህ ይህንንም ያለ እሱ ልናደርገው አንችልም። እንደገና ደግሞ ማቴዎስ 7:7 ላይ ምንድን ነው ያለው? ጠይቁ ይሰጣችኋል። ጠይቁ። ፈልጋለሁ ላንተ መራብና መጠማት ፈልግ። አንድ ጊዜ ብቻ ጸልያችሁ አትተውት። እንዲሁ እንኳን መኪና እየነዳችሁ ሆነ ስራ እኔ መራብና መጠማት ፈልጋለሁ የበለጠ። አንዳንድ ጊዜ እግዚአብሔር አባቶ ይላለሁ፣ እኔ ጠይቄያለሁ፣ ጠይቁ ብለሃል፣ ጠይቄያለሁ። ስለዚህ አምኛለሁ፣ ግን ይሰማኝ፣ ውስጤ ይሰማኝ፣ ራቡ ይሰማኝ እለው ነበረ። ይሰማል። እንራብለት፣ እንጠማለት። ሃሌሉያ። ሌላው ማድረግ ያለብን የእግዚአብሔርን ቃል የእውነት ማንበብ፣ ማጥናት አስፈላጊ ነው ወገኖች። በቃሉ ነው ልናውቀው የምንችለው። ስለዚህ አጥኑ። አንዳንድ ሰዎች እኔ እባክሽን ስራ አለብኝ፣ ብዙ ስራ አለብኝ፣ ስለዚህ አንድ ጥቅስ አንብቤ ነው የምወጣ። እሺ፣ ያን ጥቅስ ምንድን ነው? ሜዲቴት አድርጉትና መንፈስ ቅዱስ ግለጥልኝ፣ ምንድን ነው የምትለኝ ዛሬ? በቀን በቀን የምናነበው ቃል የጦር መሳሪያችን ነው። የጦር ልብሳችንን ለብሰን የጦር መሳሪያችንን መያዝ አለብን። ለቀኑ አንሸነፍም እንደሱ። አሁን ጊዜ ለምሳው ስለመግባት ከዛ በኋላ በሳምንት አንዴም ሆነ በቀን በቀንም ሆነ ባይብል ስተዲም ሆነ እንማር። ካልተማራችሁ አይሆንም ወገኖች።
ዝም ብሎ አይደለም መጣው። ከመራቤ ተነሳ ወገኖች መጽሐፍ ቅዱስ ላይ እንደዚህ አድርጌ እግዚአብሔር አባቱ ዳውንሎድ አድርግልኝ እጮሃለሁኝ ስታር ጸሎቱ it looks foolish ግን ይሰራል። ለምን? እግዚአብሔር ልብ ነው የሚያየው። የእውነት ከተራባችሁለት አለቀ። ቅድም ይሄ ያነበብኩት መዝሙር ላይ መዝሙር 42 ቁጥር 1 እና 2 አነበብኩና 7ን አላነበብኩት። በጣም ኢምፖርታንት ነው። 7 ምን ይላል? በፏፏቴህ ማስገምገም አንዱ ጥልቅ ሌላውን ጥልቅ ይጠራል አለ። ምን ማለቱ ነው? ውስጥህን ይጠራል። በአእምሮ አይደለም የምጠራው፣ በውስጤ ነው የምጠራው። ሃሌሉያ። እግዚአብሔር ይመስገን። ውስጣችን ይጥራው እና የእግዚአብሔርን ቃል የምናነበውን ምናጠናውን መጀመሪያ ቦታ መስጠት አለብን። አታድርጉ ካለ አናድርግ፣ አድርጉ የሚለውን ማድረግ ነው። አታድርጉ ያለውን ካደረግን ንስሐ በቶሎ እንግባ። መንፈስ ቅዱስን እርዳኝ እንበለው። ብዙ ሰዎች ቶሎ አይገቡም። ከዛ በኋላ ይከሳቸዋል ሰይጣን። ኮንቲኒየስሊ ይሄን አድርገሽ። ወገኖች ማናችንም ፐርፌክት አይደለንም፣ እንሳሳታለን። ግን ወዲያውኑ ወደ እግዚአብሔር መመልከት አለብን። ደሙ ያደረገልንን ተቀብለን ጸልየን መመለስ። እርዳኝ፣ በሱ እርዳታ ይቻላል። ሃሌሉያ። ያዕቆብ 1:22 ላይ ምንድነው የሚለው? ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ ይላል። ሶስተኛው ነገር ማድረግ ያለብን ንጹህ የሆነ ህይወት ለመኖር በጣም መትጋት አለብን። በሁሉ ነገር በንጽህና እንድንኖር መጸለይ። ጸልዩት በቀን ሎርድ አንተን ደስ የሚያሰኘን ኑሮ ነው እኔ መኖር የምፈልገው። ከእግዚአብሔር ጋራ ሲንሲር መሆን አለብን። ዝም ብሎ አይደለም። እውነተኞች ሁኑ። እኛ ከልጅነታችን ጀምሮ ብዙ ውሸት ስለሰማን በውሸት ስላደግን ከእግዚአብሔር ጋራም ልንዋሽ እንፈልጋለን። አይሰራም ወገኖች። ለምን እንዋሻለን? በጣም እወድሃለሁ አምላኬ እወድሃለሁ እያልን እንዘምራለን ሳናውቀው። እውነት ታውቀዋለህ እግዚአብሔር? ወይም እየዘመርን አይምሯችን ስለ ሰው ነው የሚያስበው፣ ምን እንደምናደርግ ክፋት ነገር። ይኸው ሰይጣን ብዙ ታክቲክ አለው እኛን እንትን ለማለት። ቆም አድርጉ ብላቸው በኢየሱስ ደም አስኩቱት። ያንን የኢየሱስ ደም ይሸፍን ነበር። እየዘመርኩኝ እያልኩኝ አብሬ ወርሽፕ እያረኩኝ የሆነ ቶት ሲያመጣ እሱን እያሰብኩኝ እኔ ግን I love you Lord እላለሁ። really ውሸት ነው። እውነት እንናገር። እውነት ሁልጊዜ ከእግዚአብሔር ጋር እውነት ነው። በደንብ ነው የሚያውቅ። ስለዚህ እውነተኞች እንሆን። አዎ ደክሞን እንደሆነ ደክሞኛል። አንድ ጣሊያን አለ
ቸርች ይመጣልና ሚስቱ መታ ኮምፕሌን አረገች። ምንድነው ስንላክ በቃ እሷ ልጅ ማታ ማታ አይጸልይም፣ ጠዋት ትንሽ ይጸልያል፣ ግን ማታ ማታ ሄዶ ይተኛል። እንዴ አለ፣ ተናደደ። ምንድነው የምትይው? እኔ የምትጸልዩን እኮ ሰማለሁ አላት። ሁሌ ኮምፕሌን ነው የምታረጊው፣ ባሌ ያስ ያለን የራስሽን ጸሎት ጸልይ፣ እኔን ተይኝ አላት። በኋላ እንደው ለማወቅ ብለን አንተ ግን እንዴት ነው የምትጸልየው? ኢታሎ ይባላል። ኢታሎ እንዴ እኔ ለዛሬው እግዚአብሔር ተባረክ፣ አሁን ደግሞ መተኛቴ ነው፣ ደህና ደር ብዬ ተኛለሁ አለ። የሱ ጸሎት ነው ትክክል። ምን ጥቅም አለው ተንበርክኮ ኮምፕሌን ማድረግ? አለ ስንት ሰዓት ሙሉ በኋላ እሷ ማሰበች እውነቱን ነው እኮ አለች። እኔ እዛ ተንበርክኬ እሱን ለውጠው ይሄን ያደርግ ይጸልይ እላለሁ አለች። እውነተኞች እንሁን፣ ሰው አንመልከት። እኛ ባላችሁን አትመልከቱ፣ ሚስቶቻችሁን አትመልከቱ፣ ልጆቻችሁን አትመልከቱ። እግዚአብሔር እኮ ካንተ ጋራ ነው የሚፈልገው፣ ከአንቺ ጋር ነው የሚፈልገው እንጂ የሚስት የባልን የልጆችን የጓደኛ የእህት የእናትን ወሬ እንድታወሩለት አይደለም። አይፈልግም እሱ። ማን ወገኖች እግዚአብሔርን ማወቅ ማን ነው? እግዚአብሔር ሌላስ ስለ እግዚአብሔር መንግስት በይበልጥ እንዲገባን ማጥናትና ማንበብ አለብን ወገኖች። የእግዚአብሔር መንግስት ምንድነው? ቋንቋው ምን አይነት ህጎች አሉት? እዚህ ምድር ላይ እንኳን ህግ አለ። ስለዚህ ህጎችን እንወቃቸው። የእምነት ህግ፣ የፍቅር ህግ፣ የሞትና የህይወት ህግ፣ የክርስቶስ ህግ የሚባል አለ። የሌላውን ሰው በርደን መሸከም። የሐሳብ ህግ አለ። ሰው በልቡ እንዳሰበው እንደዛው ነውና ይላል። እነዚህን እንወቃቸው። እነዚህ ናቸው ረሃብ የሚያመጡት። ስታነቡት እና ስታጠኑት ይህን ነገር በይበልጥ ማወቅ እፈልጋለሁ። ሌላ ነገር ያየሁት ሶሪ ይሄንን በማለቴ ግን ብዙ አበሾች ማንበብ አይወዱም። ችግር ነው ወገኖች። ካላነበብን እንዴት ነው ታዲያ የምናውቀው? እንዴ ራሳችንን እናለማምድ። በትንሽም ቢሆን በቀን ትንሽም ቢሆን እያነበብን እናለማምድ። አንዲት ሴት ምን አለችኝ? ቨርጂኒያ እውነቴን ነው የምነግርሽ አለች። ምንድን ነው ስላት እኔ መጽሐፍ ቅዱስ ሳነብ ያመኛል አለች። እንዴት ነው የሚያደርግሽ አልኳት። ልክ አለች። መጽሐፍ ቅዱስ ሳነብ ራሴን ያመኛል፣ ወገቤን ያመኛል፣ ሁሉ ጊዜ ስለዚህ አለች። አሁን አቁሜዋለሁ አላነብም ማለት እና ይሄ የምትይው ነገር ያመኛል የምትይው ለቆሻል አሁን አልኳት። አይ አንዳንዴ ይሰማኛል አለች። እንግዲያው መጽሐፍ ቅዱስ አይደለማ። ስቱፒድ የሆነ ነገር ግን አልፈርድባትም። ሰይጣን ነው የሚነግራት። አመነችው። ከእግዚአብሔር ቃል ይልቅ ሰይጣንን አመነችው። እግዚአብሔር ቃል አያምንም። የእግዚአብሔር ቃል ይፈውሳል ወገኖች። ሌላው አምስተኛው እውነተኛ አምልኮ ውስጥ ግቡ። በቀን ያንን ካስተማረኝ በኋላ እግዚአብሔር እንደዛ አንድ ነገር በመውሰድ አምባሻውን ወስጄ እንትን ነበር። በኋላ ልጄ ደግሞ ስትፈወስ በልጄ መግባት ጀመርኩኝ። ከዛ አንድ ቀን አሰብኩበት። ሎርድ እንደው ይሄን ሳልጠቀም
ግብት ብዬ እማመልክን ከልቤ አመልክ እፈልጋለሁ ስለው በመጀመሪያ ነገር መንፈስ ዓለም ውስጥ ግቢ መንፈስ ዓለም ውስጥ ከገባሽ በኋላ ትኩረትሽ እኔ ላይ ይሁን አለኝ። ትኩረትሽ እኔ ላይ ሲሆን መንፈስ ቅዱስ የሚለውን አዳምጪ። ያን ጊዜ እሱን ተከትለሽው አምልኪ አለኝ። እሺ ብዬ እንደሱ ገብቼ እየጸለይኩ እያለሁ መንፈስ ዓለም ውስጥ ሲኮን አይምሮም ልብም በአንድ ጊዜ እግዚአብሔር ላይ ሲያተኩርና የእግዚአብሔር መገኘት እውነት ሲሆን ያ አዌርነስ አለ። ያን ጊዜ መንፈስ ዓለም ውስጥ ነህ ወይ ነሽ ማለት ነው። በዛ ጊዜ መንፈስ ዓለም ውስጥ ሲሆን ምንም ነገር የለም፣ እኔና እግዚአብሔር ብቻ ነን። ስለምንም ነገር አታስቡም፣ ሰዓት አታዩም፣ ማን አጠገብ እንዳለ ምንም ነገር የለም። በቃ እኔና እግዚአብሔር። እሱ ሚስጥር ቦታ ይባላል ለጸሎት። እዛ ውስጥ ገባሁኝና መንፈስ ቅዱስ የሚለኝን ለመስማት እያመለኩኝ በልሳን እያመለኩ እያለ ኃይለኛ ለቅሶ ከዚህ ውስጥ ወጣ። ኮንትሮል ማድረግ ማይቻል ኤክስፒሪየንስ ስለነበረኝ በሌላ ነገር መንፈስ ቅዱስ መሆኑ ገብቶኛል። እሺ ብዬ ዝም ብዬ ኃይል አለቀስኩኝ። ከዚህ ነው የሚወጣው ግን ደስ ብሎኝ ነው የማለቅሰው። ካለቀ ከጨረስኩ በኋላ ሳቆም አሁን ሌላኛው አምልኮ ውስጥ ገባሽ። ሎርድ ይሄን ፈልገዋለሁ በኃይል እና በፈለኩት ሰዓት እንዲመጣልኝ ነው የምፈልገው አልኩት። በፈለኩት ሰዓት እንዳመልክ ፈልጋለሁ። እግዚአብሔር ይመስገን። ይኸው ስትፈልጉ ስትራቡ ታገኙታላችሁ። እኔ ብቻዬን ስሆን እንደሱ ነው የማመልከው እግዚአብሔርን። ተለውጧል አሁን። ይኸውላችሁ ወገኖች ኮንፈረንስ ሲደረግ መዝሙሩ ስላለ አምልኮ ስላለ ቃሉ ስላለ ደስ ነው የሚለው እና የምትማሩትን ነገር ኤክሳይትድ ሆና ቆይ ይሄንን ነገር እኔ አደርጋለሁ እጀምራለሁ ትሉና ትሄዳላችሁ። የቤት ከሄዳችሁ በኋላ ሜቢ አንዳንድ ሰዎች ይሞክራሉ፣ ግን ብዙ ጊዜ ሰይጣን ቆይ ነገ ታደርገዋል እያለ ያረሳሳል። እንደገና ሌላ መጠብቃችሁ ሌላ ኮንፈረንስ እስከሚመጣ። እንደዛ ይሁን ወገኖች፣ እንደሱ አይደለም። ተጠሙለት። የምትሰሙትን ሄዳችሁ አፕላይ አድርጉ። ይሄ ነገር እኮ ለቨርጂኒያ ብቻ አይደለም፣ ለፓስተር ያሬድ ብቻ አይደለም፣ ለሁላችንም ነው። እግዚአብሔር ለሁሉ አንድ ነው፣ አያዳላም። ይሄንንም ወደዋለሁ እኔ። ብዙ ነገር የሲድሮት እና ምናምን ያለው እዛ ላይ ሳን ነገር እኔም እፈልጋለሁ። ይሄንን እለዋለሁ፣ እግዚአብሔር አባቱ ይሄንን እፈልጋለሁ፣ ይሄንን እኔን ማሳየኝ። ፍላጎቴን ነግረዋለሁ። ነገሩት ሊያደርግ ይፈልጋል። እናንተ ከምትፈልጉት የበለጠ እሱ ነው የሚፈልገው። እግዚአብሔር ይመስገን። እግዚአብሔር ይባረክ። ያው ቅድም ማን ነው መራብና መጠማት የሚፈልግ ስል እጃችሁን አንስታችኋል። ስለዚህ አሁን ስለሱ እንጸልያለን። አዳምጡኝ በደንብ። ለምን ዝም ብሎ ጸሎት ይባልና ምንድነው ነገር አለ? እንደሱ አይደለም። ፍሬንድ ትሆኑ ነው የምፈልገው። ከእግዚአብሔር ጋር ተገናኙ።
እንፈልጋለሁኝ እኔ እፈልጋለሁ በሉት እፈልጋለሁ ለውጠኝ ረሃብና ጥማት ስጠኝ አምላኬ ሆይ የእግዚአብሔር መንፈስ እዚህ ነው ወገኖች I don't know ሴንስ ታረጉት እንደሆነ አላቅም ግን የእውነት አለ ስላለ አነጋግሩት እፈልጋለሁኝ እኔ እፈልጋለሁ እግዚአብሔር ይመስገን አሜን እግዚአብሔር አባት ሆይ ስምህ ይባረክ የኔ ጌታ